አስቴር የተወለደችው ከንጉሳዊ ቤተሰብ አልነበረም። የመጣችውም ከሁከት፣ ከሰራዊት ወይም ከስልጣን ጋር አልነበረም። በስደት ያደገች ድሃ አደግ ነበረች። ዓለም ላይ እጅግ ኃያል በሆነው መንግሥት አገዛዝ ስር የምትኖር ባዕድ ሴት ነበረች። ሆኖም ግን ተመረጠች። በአጋጣሚ ወይም በውበቷ ብቻ አልነበረም። በመለኮታዊ ዓላማ እንደዚህ ላለው ጊዜ በቤተ መንግሥት ግንቦች ውስጥ ተቀምጣ ነበር። ነገር ግን ነገሥታት በወርቅ ጽዋዎች የሚጠጡበትና መኳንንት በሚያሴሩበት ጊዜ አንድ ጸጥ ያለ ውጊያ እየተቀሰቀሰ ነበር። ይህ ውጊያ በሰይፍ ወይም በሰረገላ የሚደረግ ሳይሆን በጾም፣ በእምነትና በዝምታ ሞት ሊሆን በሚችልበት ጊዜ የመናገር ድፍረት የሚጠይቅ ውጊያ ነበር። ስሟ አስቴር ይባላል። ይህ ደግሞ የአንዲት ንግሥት ታሪክ ብቻ አይደለም፣ እግዚአብሔር በማይገመቱ ጀግኖች አማካይነት ሕዝቡን እንዴት እንዳዳነ የሚገልጽ ታሪክ እንጂ። ከህንድ እስከ ኢትዮጵያ ድረስ 127 አውራጃዎችን በሚገዛው በንጉሥ አርጤክስስ ዘመን ስልጣኑ በታወቀው ዓለም ሁሉ ተዘርግቶ ነበር። በሱሳ ካለው ዙፋኑ ሆኖ በፍጹም ስልጣን ይገዛ ነበር። ታላቅነቱን ለማሳየት አርጤክስስ ለ180 ቀናት የሚቆይ እጅግ የተንደላቀቀ ግብዣ አደረገ። ከበላው ግዛቱ መኳንንት፣ መሳፍንትና የጦር መሪዎችን ጋበዘ። የወርቅ ጽዋዎችን፣ የንጉሥ ወይን ጠጅ በብዛት ይፈስ ነበር። እነዚያ 6 ወራት ሲያበቁ ንጉሥ በሱሳ ላሉ ሰዎች ሁሉ የቤተ መንግሥት በር ከፈተ። በቤተ መንግሥቱ የአትክልት ስፍራ ለ7 ቀናት የሚቆይ ድግስ አዘጋጀ። ወይን ጠጅ ያለምንም ገደብ በልግስና ይቀርብ ነበር። በዚሁ ጊዜ ንግሥት አስጢን በቤተ መንግሥቱ ውስጥ ለሴቶች የተለየ ግብዣ አዘጋጅታ ነበር። ነገር ግን በሰባተኛው ቀን ንጉሥ በወይን ጠጅ ደስ ብሎት ሳለ በትዕቢት አንድ ትእዛዝ አስተላለፈ። ንግሥት አስጢን ውበቷ ለእንግዶች ታሳይ ዘንድ የንግሥና ዘውዷን ደፍታ እንድትመጣ አዘዘ። አስጢን ግን እምቢ አለች። በሰከረ ሕዝብ ፊት ራሷን ለማሳየት አልፈለገችም። የንጉሥ ትዕቢት ተነካ። የገዛ ንግሥቱ በሕዝቡ ፊት ናቀችው። አርጤክስስ ተቆጥቶና ተዋርዶ በአማካሪዎቹ ዞረ። ከእነርሱ አንዱ የሆነውን መሙካን የንግሥቲቱን እምቢተኝነት ወደ ሌሎች አማራጮች እንዲያሰራጭ አስጠነቀቀ። ሴቶች ሁሉ ይህን ሰምተው ባሎቻቸውን ይንቃሉ አለ። ንጉሡ አስጢንን ከንግሥናው እንዲያወርዳትና እያንዳንዱ ሰው በቤቱ ላይ እንዲሰለጥን በመላው ግዛቱ አዋጅ እንዲያወጣ መከሩት። ንጉሡም ተስማማ። በሁሉም አውራጃዎች፣ በሁሉም ቋንቋዎች የንጉሥ አዋጅ ተላከ። ንግሥት አስጢንም ከሥልጣኗ ተሻረች። ነገር ግን እግዚአብሔር የማይታይ እጅ መንቀሳቀስ እንደጀመረ አላወቁም ነበር። ጊዜ እያለፈ ሲሄድ የንጉሥ አርጤክስስ ቁጣ በረደ። ስለ ንግሥት አስጢንም ማሰብ ጀመረ። ውበቷን፣ ድፍረቷንና እርሷ ያባረረችውን አዋጅ አስታወሰ። ምንም እንኳ ሕጉ ሊሻር ባይችልም የእርሷ ለመኖር ግን በቤተ መንግሥቱ ውስጥ ይታወቅ ነበር። የንጉሡን ስሜት የተረዱት አማካሪዎቹ አንድ መፍትሄ አቀረቡ። ከአውራጃው ቆንጆዎች የሆኑ ደንገጡሮች እንዲመጡ ተደረገ። የውበት አጠባበቅ ካደረጉ በኋላ ንጉሡ በአስጢን ምትክ አዲስ ንግሥት ይመርጣል። ንጉሡም ተስማማ። በ127ቱ አውራጃዎች ሁሉ መልእክቱ ተላከ። ከየአቅጣጫውም ወጣት ሴቶች ተሰበሰቡ። ከእነሱም መካከል ሃዳስ የተባለች በፋርስ ስሟ አስቴር የምትባል በወንድሟ በመርደኪዮስ እጅ ያደገች ወጣት አይሁዳዊት ነበረች። መርደኪዮስ እግዚአብሔርን እንድትፈራና ማንነቷን በባዕድ አገር እንዳትናገር አስተምሯት ነበር። አስቴር ወደ ቤተ መንግሥት ተወስዳ በሴቶች ጠባቂ በሄጌ እጅ ተሰጠች። ወዲያውኑ እርሷ ከሌሎች ተለይታ ታየች። ይህ የሆነው የቅንጦት ዕቃ በመጠየቅ ሳይሆን በትሕትናዋና በጸጋዋ ነው። እግዚአብሔር በሁሉም ሰው ፊት ሞገስን ሰጣት። አስቴር በገዛ ፊቱ ለመቅረብ ለ12 ወራት ተዘጋጀች። ጊዜዋ ሲደርስ በጸጥታ በክብርና በጥንካሬ ወደ ንጉሥ ፊት ገባች። አርጤክስስ በእርሷ ተማከረ። ከሌሎቹ ሴቶች ሁሉ ይልቅ አስቴርን ወደዳት። በአስጢንም ምትክ ንግሥት አድርጎ የንግሥናውን ዘውድ በራሷ ላይ ጫነላት።
መርደኪዮስ ቀኑን በሙሉ በንጉሥ በር ላይ ያሳልፍ ነበር። አንድ ቀን ቢግታንና ቴሬሽ የተባሉ ሁለት የቤተ መንግሥት ጠባቂዎች ንጉሥ አርጤክስስን ለመግደል ሲያሴሩ ሰማ። መርደኪዮስም ወዲያኑ ለንግሥት አስቴር መልእክት ላከ። እርሷም ለመርደኪዮስ ዕውቅና በመስጠት ንጉሡን አስጠነቀቀች። ምርመራ ተደርጎ ጠባቂዎቹ ጥፋተኛ ሆኖ ተገኙና ተገደሉ። መርደኪዮስ ንጉሡን በማዳን ረገድ ያበረከተው አስተዋጽኦ በዜና መዋዕል መጽሐፍ ተመዘገበ። ነገር ግን በዚያን ጊዜ ምንም አይነት ሽልማት አልተሰጠውም ነበር። ስሙ በንጉሡ የታሪክ መዝገብ ላይ ብቻ ተጽፎ ቀረ። ከተወሰነ ጊዜ በኋላ ንጉሥ አርጤክስስ አጋጋውን ሃማን ከሹማምንቱ ሁሉ በላይ ከፍ አደረገው። ሁሉም እንዲሰግዱለት ታዘዘ። መርደኪዮስ ግን ፈቃደኛ አልሆነም። ሃማ መርደኪዮስ አይሁዳዊ መሆኑን ሲያውቅ ጥላቻው በረታ። መርደኪዮስን ብቻ መቅጣት ሳይሆን በመላው ግዛቱ ያሉትን አይሁድ ሁሉ ማጥፋት ፈለገ። ሃማ ቀኑን ለመምረጥ ፉር ወይም ዕጣ ተጣጣለ። በተንኮል ቃላት ወደ ንጉሡ ቀረበና በአውራጃዎች ሁሉ ተበታትነው የሚኖሩ አንድ ሕዝብ አሉ። አኗኗራቸው የተለየ ነው። ሕግህንም አይጠብቁም። እነርሱም መታገስ ለአንተ ጥቅም የለውም አለው። ንጉሡም ተስማምቶ የንግሥና ቀለበቱን ለሃማ ሰጠው። በ12ኛው ወር በ13ኛውም ቀን አይሁድ ሁሉ እንዲገደሉ አዋጅ ወጣ። መርደኪዮስ አዋጁን በሰማ ጊዜ ማቅ ለብሶ በከተማይቱ መካከል እየጮኸ አለቀሰ። አስቴር ስለ ሐዘኑ ሰምታ ምክንያቱን ታውቅ ዘንድ መልእክተኛ ላከች። መርደኪዮስም ወደ ንጉሥ ገበታ ስለ ሕዝቧ እንድትለምን አጥብቆ አሳሰባት። አስቴር ግን ፈራች። ሳይጠሩ ወደ ንጉሥ መግባት ቅጣት ሞት ነው ስትል መለሰች። የመርደኪዮስ መልስ ግን ጠንካራ ነበር። በቤተ መንግሥት ስላለሽ ብቻ የምታመልጭ አይምሰልሽ። አንቺ ዝም ብትይ ማዳን ከሌላ ስፍራ ይመጣል። አንቺና የአባትሽ ቤት ግን ትጠፋላችሁ። ማን ያውቃል? ምናልባት ወደ ንግሥና የመጣሽው ለእንደዚህ ላለው ጊዜ ይሆናል አላት። የአስቴር ፍርሃት በእምነት ተተካ። ሂድና አይሁድን ሁሉ ሰብስብ አለች። ለ3 ቀን ጾሙልኝ፣ እኔም ወደ ንጉሡ ይገባለሁ፣ ብጠፋም እጠፋለሁ። በሦስተኛው ቀን አስቴር ወደ ውስጠኛው አደባባይ ገባች። ንጉሡም የምሕረት ምልክት የሆነውን የወርቅ ዘንግ ዘረጋላት። ንግሥት አስቴር ሆይ ልመናሽ ምንድን ነው ሲል ጠየቃት። እሷም ንጉሡንና ሃማን ወደ አዘጋጀው ግብዣ ጋበዘቻቸው። በምግብ ላይ ሳሉ ንጉሡ እንደገና ጥያቄዋን ጠየቃት። አስቴር ግን በቀጣይ ቀን ሌላ ግብዣ እንዲመጡ ጠየቀችው። ሃማ በደስታ ከቤተ መንግሥቱ ወጣ። ነገር ግን መርደኪዮስን በበሩ ላይ ሲያየው በቁጣ ተሞላ። በሚስቱ ምክር 75 ጫማ ቁመት ያለ የእንጨት መስቀል አዘጋጀ። በማግስቱ ጠዋት ንጉሡ መርደኪዮስ እንዲሰቀልለት ለመጠየቅ አሰበ። በዚያች ሌሊት ንጉሥ አርጤክስስ እንቅልፍ አጣ። የዜና መዋዕል መጽሐፍ እንዲነበብለት አዘዘ። መርደኪዮስ የንጉሥን ሕይወት እንዴት እንዳዳነ የሚገልጽ ክፍል ሰማና ለዚህ ሰው ምን ክብር ሰጠው ሲል ጠየቀ። አገልጋዮችም ምንም ብለው መለሱ። በዚያን ጊዜ ሃማ ወደ አደባባዩ ገባ። ንጉሡም ንጉሥ ሊያከብሮ ለሚወደው ሰው ምን ይደረግለታል ሲል ጠየቀው። ሃማ ንጉሡ እሱን ማክበር የፈለገ መስሎት የንግሥና ልብስ፣ የንጉሡ ፈረስና ታላቅ ሰልፍ እንዲደረግለት ሐሳብ አቀረበ። አርጤክስስም በፍጥነት ሂድ፣ በንጉሡ በር ላይ ለተቀመጠው ለአይሁዳዊ መርደኪዮስ ያልሆን ሁሉ አድርግ አለው። ሃማ ጠላቱን በሕዝብ ፊት ለማክበር ተገደደ። ሚስቱም መርደኪዮስ ከአይሁድ ወገን ከሆነ በእርግጥ ትወድቃለህ እንጂ አታሸንፈውም ስትል አስጠነቀቀችው። በሁለተኛው ግብዣ ላይ ንጉሥ ለ3ኛ ጊዜ ልመናሽ ምንድን ነው ሲል ጠየቀ። አስቴርም በቁርጠኝነት እንዲህ አለች፣ ንጉሥ ሆይ በዓይን ሞገስ አግኝቼ እንደሆነ ሕይወቴንና የሕዝቤን ሕይወት ስጠኝ፣ እኔና ሕዝቤን እንጠፋ ዘንድ ተሽጠናልና። ንጉሡም ተቆጣ። ይህን ለማድረግ የደፈረ ማን ነው ሲል ጠየቀ። አስቴርም ወደ ሃማ እየጠቆመች ባለጋራውና ጠላታችን ይህ ክፉ ሃማ ነው አለች። ሃማ ደንግጦ ምሕረትን ለመነ። ንጉሥ ሃማ በአስቴር አልጋ ላይ ወድቆ ሲያየው እንዲገደል አዘዘ።
ሃማ ለመርዶክዮስ ባዘጋጀው በዚያ መስቀል ላይ ተሰቀለ። ምንም እንኳ ሃማ ቢሞትም የወጣው ሕግ ግን ሊሻር አይችልም ነበር። አስቴር ስለ ሕዝቧ ሕይወት ደግማ ንጉሡን ለመነች። አርጤክስስ ለመርዶክዮስ አዲስ አዋጅ እንዲጽፍ ሥልጣን ሰጠው። አይሁድ እንዲሰበሰብና ጥቃት ለሚሰነዘርባቸው ማንኛውም አካል ራሳቸውን እንዲከላከሉ መብት ተሰጣቸው። ቀኑ ሲደርስ አይሁድ በመላው ግዛት ጠላቶቻቸውን አሸነፉ። የተዋጉ ለሕልውናቸው እንጂ ለሀብት ስላልነበረ ምንም አይነት ዘረፋ አላደረጉም። የጭንቀት ቀን የነበረው የድል ቀን ሆነ። አሁንም ያገኙትን መዳን ለማስታወስ ፉሪም የተባለ ዓመታዊ በዓል አቋቋሙ። ይህ በዓል የድግስ የደስታና ለድሆች የመስጠት ጊዜ ሆነ። ይህም ለሞት የተቀጠረ ቀን ወደ ሕይወት ቀን መለወጡን ማስታወሻ ሆነ። መርዶክዮስ ከንጉሥ አርጤክስስ ቀጥሎ ሁለተኛው ሰው ሆኖ ተከበረ። ነገር ግን ታላቅ ያደረገው ሥልጣኑ ሳይሆን ለሕዝቡ ያለው ፍቅር ነበር። በአስቴር መጽሐፍ ውስጥ የእግዚአብሔር ስም ባይጠቀስም የእርሱ እጅ ግን በሁሉም ቦታ ይታያል። ለጥፋት የታቀደውን እግዚአብሔር ለማዳን ተጠቀመበት። የአስቴር ታሪክ እግዚአብሔር ዝም ያለ ቢመስልም ፈጽሞ እንደማይለየን ያስታውሰናል። ምናልባት አንቺም ያለሽበት ቦታ ላይ ያለሽው ለእንደዚያ ያለ ጊዜ ይሆናል። በአጋጣሚ ሳይሆን በተመረጥነው ተጠርተህ ነው። የአንድ ሕዝብ ዕጣ ፈንታ የለወጠው አምላክ ዛሬም የማዳን ታሪኮችን ይጽፋል። ቀጣዩ ደግሞ የአንተም ታሪክ ሊሆን ይችላል። ሁል ጊዜ እንደ አይነት የመጽሐፍ ቅዱስ ታሪኮች እንዲቀርብላችሁ ቻናላችንን ላይክ እና ሳብስክራይብ እንድታረጉልን በጌታ ፍቅር እናሳስባችኋለን። ሻሎም